አላህ የሰጠኝ ቦታ የሱን ኸሊፋዎች እሱ ምድር ላይ የሚፈልጋቸው ሰዎች እንዲሰራበት የፈለገውን እኮ ማህፀን የሚባለው ይሄን ትልቁን ሀብት እኮ ነው ውስጥ አስቀመጠው። ሱብሃንአላህ ወላሂ ከሱጁድ መነሳት አልነበረብንም እኛ። ይሄን የሱን የምድር ተወካዮች ማምረቻዎች እኮ ነን። ለዛ ማምረቻ ደግሞ ኬር አድርጉላት ብሎ አረገ ወንዶቹን አይደል እንዴ? ቀዋማን አንድ ትልቅ ሞሮኮ 6 ዓመት የቁርአን ተፍሲር የተማረች ኡስታዝ አሊሻ የምትባል አሜሪካዊ ስትፈስረው ቀዋማን የሚቆምላት የሚጠብቃት ይሄን ፋብሪካ ይሄንን ኢንቨስትመንት ይሄንን ምርት ጋርድ ነው ባል የሚቆምላት ነው። ዲን ውስጥ ያለውን ይሄን ትልቅነት ተወውና በባህልና ከልጭ ይሄ ምንድነው ይሄ ተራ ቦታ ላይ ነው ያለነው እንጂ እኮ በእስልምና አይን ብታየው ዓለም ከዚህ ወዳደገ ደረጃ መሻጋገር ነበረባት ብዬ ነው እኔ የማምነው። ከዚህ በላይ ያንዳንዳችን በዲናችን ውስጥ ያለውን ይሄንን ፈርጥ ይሄንን ዳይመንድ ይሄንን ያልታየ ውበት ብናወጣ ይሄ ቆምላት የተባለው ሰው ቢቆምባት የቆምላት ደግሞ ጌታ አላት። እሷ ኦሬዲ አዋጅ ያወጣላት ኦሬዲ በጣም ብዙ መብቶችን ያስከበረላት። ይሄኛውን ትተውና ከሱ ከቋሚው ጋር ታርግ ግንኙነቷን አይደል በቃ እዛ ጋር ስትደርስ አንድ ሴት ውስጧ ጋራ ያለውን ኢነርጂ ስታቀው ሂል ታረጋለች። ከትላንትናዋ ጋር ትታረቃለች። ከዚህ ከተገለበጠው የሴት ስዕል ጋር አሁን ብዙ ነገሮች በዙና ሙባረክ ባህሉ ዲን የሚመስሉ ነገሮች ይሄ በቃ እየተደጋገሙ የተነገሩ ውሸቶች እውነት ሆኑና እውነት መሰሉና ሴት ማንነቷ ስዕሏ ተገለበጣ። ሴት እኮ አሁን ቀጥ ያለ ስዕል የላትም፣ ተገልብጧል። ሴቶቹ ደግሞ የተገለበጠውን ስዕል ለማየት ደግሞ ተገለበጥን። አሁን እኛ ሳንገለበጥ ስዕሉን ብቻ ገልብጠን እኛ ስቴሽናችን ላይ ቁጭ ብለን ማለት ነው ወደዛ ነው የሴቶችን ኢምፓወርመንት እያመጣን ያለ ነው እንጂ ይሄ ወንድን ተከራከሪው አያዋጣንም ነው። ሲጀምር ከወንድ ጋር አብረን ልንኖር ካለ ወንድ ህይወት ከየት ነው የምታመጣው? ሴት ልጅ አለ ካለ ወንድ አይደል እንዴ? በቃ እኮ አላህ ወንድ ሴት ያለባቸው ቦታዎች እኮ በጣም ግልጽ ናቸው። የወንድ ሐቅ አለ፣ የሴት ሐቅ አለ። ሴቱም የወንዱን ሐቅ ይወቅ፣ ወንዱ የሴቱን ሐቅ ይወቅ። ሴቱ የራሱን ሐቅ ይወቅ። የራሱን ሐቅ ያወቀ ሰው የሰውን ሐቅ መወጣት አያቅተውም የሚል እምነት ስላለኝ እንጂ የወንድ ቲፎዞ መሆንና ለወንድ እንደዚህ ሆኖ እሱ አይደለም የኔ መዝሐብ። ብዙ ጊዜ ሴቶች በጣም ይበሳጩብኛል። ግን የወንድ አጀንዳ ቀንቃኝ እኔ ከሆንኩ መሆኑ ለሴቶች ነው መሆን ካለብኝ። ግን አንድ ሴት ካፓሲቲዋን አለማወቋ ነው። ምድር ላይ የተሰጣትን ቦታ አለማወቋ ነው። ስዕሏን ለማየት መገልበጧን አቁማ ስዕሉን ብትገለብጠው ምርጥ ስዕል ነበረ ምድር ላይ ሴት የተሳለችበት ምርጥ የምድራችን ጌጥ ውብ አበባነቷን ትታ የሆነ ቆሻሻ መጣሊያ ስታገል ሳያት እሷን ሴት ከዛ ውጪና ነይ ወደ ዋናው ተራሽ ወደ